ከዕለታት በአንዱ ቀን ሴሎንዲስ ትምህርት ቤት ደርሳ ስትመለስ ሀብቴ ከጓደኞቹ ጋር ድንጋይ ላይ ተቀምጦ ነበርና ድንገት ከኋላዋ እየተከተለ ሴሎንዲስ ሴሎ እጇንም ያዝ አድርጓት አንዴ 5 ደቂቃ ብቻ አውሪኝ እባክሽ። ሴሎንዲስም ወደ ኋላ መለስ በማለት ስለምን ጉዳይ? ስለ ሁሉም ነገር እኮ አውርተን ጨረሰን አይደል እንዴ? ሀብቴም አዎ እሱማ ልክ ነሽ እኮ ግን እንደሱ አይደለም። እና እንዴት ነው? አንድ ነገር 40 ጊዜ መደጋገም አለብን እንዴ? እኔ እኮ ሐሳቤን ነገርኩ። አሁንም ያው ነው፣ ምንም የተቀየረ ነገር የለም፣ የሚቀየርም ነገር አይኖርም። ከቻልክ ከዚህ በኋላ እንዳትከተለኝ፣ ያለዚያ ግን ራስህንም እኔንም ችግር ውስጥ ትከታለህ። ችግሩ ግን አልችልማ ሴሎ። ማለት አልገባኝም። ማለትማ እንድታወሪኝ እፈልጋለሁ ሴሎ። እዚህ ጋር ተቀምጬ የምጠብቀው እኮ አንቺን ነው። ለምን ትንሽ ተረጋግተሽ ለመስማት አትሞክሪም? እኔ እኮ ግራ የገባኝ ስለምን ጉዳይ ነው የምንነጋገረውስ? የምሰማህስ በእኔና ባንቺ ዙሪያ። ይኸውልሽ ሴሎ፣ ይኸውልህ ሀብታሙ፣ የእኔ ያንተ የሚባል ነገር የለም። ሁሉም ያንተና ያንተ ሀሳብ ብቻ ነው። ያንን ደግሞ በደንብ ታውቃለህ። ይሄ ርዕስ ከዚህ በኋላ ከኔ ጋር ተያይዞ እንዲነሳ አልፈልግም። ገባ ብላ ጥላው ሄደች። ሀብቴም ተበሳጭቶ ፊት ለፊቱ ያለውን ጠጠር በእግሩ ጠልዞት ተመልሶ የተነሳበት ድንጋይ ላይ ተቀምጦ አንገቱን ቀረቀረ። ጓደኞቹም ያወሩት ጀመር። ሴሎንዲስም የግቢያቸውን በቆርቆሮ የተዘጋ በር ከፍታ በመግባት በረንዳ ላይ ዳዊት በእጃቸው ይዘው የተቀመጡትን ቄስ አባቷን ሰላም አልኩ አባ በማለት ጉልበታቸውን ስማ መስቀል ተሳለመች። ማይሰራ ኃጢአትን እግዚአብሔር ይፍታ። ይመስገን ልጄ፣ እንዴት ውለሻል? ይመስገን አባ። ቤት የሉም እንዴ? ምን ነው በሩን ዘጋችሁት? ወንድምሽን እንጃ፣ ምናልባት ቤተ ክርስቲያን ሄዶ እንደው። እናትሽ ግን አሁን ነው የወጣችሁ፣ ጎረቤት ጠርተዋት። እንዴ ምሳስ ታዲያ ብላ የቤቱን በር ከፈተችው። አድርሰናል እኛ። ስትዘጊ ጊዜ እኮ እሷም እያጣደፏት ስለነበር ለዛ ነው። ዩኒፎርምሽን ቀይሪና ቢ ነው እንዴ? እሺ በቃ አለችና ወደ ውስጥ ገባች። ልብሷንም ቀይራ እጇን ልትታጠቡ ይዛ በረንዳው አባቷ ቄስ ካሳም ከተል ብለው እረፊና ያንን በርበሬም ደልዢ ብላሻለች ሴሎዬ። ትቆያለች እንዴ እሷ አባ? እነማን ጋር ነው ሄደችው? ቆይ እዚህ ታችኛው ሱቅ ፊት ለፊት ያለው ትልቁ ግቢ? አዎ እዛ ግቢ ያሉት ትልቋ ሴትዮ ናቸው የጠሯት። እዛ ናት፣ ልጃቸው መታለች መሰል፣ እንደዛ ነው ያለችኝ። ይህንን እየተባባሉ ሳለ ጓደኛዋ በር ከፍታ ወደ ግቢው ገባች። እንዴ የጠፋ ሰው ዛሬ ከየት ተገኘሽ ባክሽ? አለቻት ሴሎንዲስ። ራሄልም ተከትላ ካለውበት ነዋ ብላ ሰላም ዋላችሁ አባ በማለት መስቀል ተሳለመች። የሴሎንዲስ አባት ቄስ ካሳም ማይሰራ ኃጢአትን እግዚአብሔር ይፍታ። እግዚአብሔር ይመስገን ልጄ። ራሄልም እንዴት ነው ታባ? ይበረታሉ? ይመስገነው። ግቢ ልጄ፣ ከፀሐይ መተሻት ትቁሚ። ጓደኛዋም ሴሎንዲስን ሳመቻትና ወደ ውስጥ ገቡ። አለሽ ግን? በስማም ጠፋሽ እኮ። በይኔ ግቢ። አክስቴ ጋር ሄጄ ነበር ባክሽ፣ እሷ ጋር ነበርኩኝ። የት? ደብረ ዘይት። ምን ነው በሰላም? አዎ በሰላም ነው። እቃ ላደርስ ሄጄ ትንሽ አስቆየችኝ በእናትሽ። እና ምን ስልኬን የሌለሽ አትደዊም? ለነገሩ 24 ሰዓት ስልክሽ ቢዚ ነው። በምን ሰዓት ታስታውሽኛለሽ እኔን? ምሳል አቅርብ፣ ቆይ በወሬ አተያዥኝ። እኔ በልቻለሁ፣ ገና መግባቴ ነው እኮ። እንደገባው በላው ወጥቼ መጣሁ አንቺ ጋር። እና እዚህ በላሽ እንዴ አንቺ ደግሞ? እንደውም ብቻዬን ልበላ ነው እያልኩኝ እያሰብኩ ነበር። እኔ ታጠቢ ባክሽ፣ ታባይኛለሽ። እንደውም እማማ አስጨናቂ እንዴ። ፀሐይ የለችም እንዴ? ቤቱ ጭር አለምን ነው? ታችን ነሽዋ ጋር ሄዳለች። እኔም ከትምህርት ቤት ስመጣ አላገኘዋትም ባክሽ። አፍቃሪያችንስ ታዲያ ማ? የጭታዩ ባክሽን፣ ቅድም ሲጃጃልብኝ ነበረ ከትምህርት ቤት ስመጣ ራሱ። አይ አንቺ ላይ ጥሎታል እንግዲህ፣ መቼውን ይስጠው። ጀመረሽ ደግሞ። ቤቶሎ እንነሳና ስራ እንሰራለን። በእናትሽ እንብላ አሁን። በልተው ጨርሰው ግቢ ውስጥ በርበሬ ለ2 መደለስ ጀመሩ። ራሄልም ትንሽ ካገዘቻት በኋላ ለማታ ቀጠሮ ይዘው ወደ ቤት ሄደች። ሴሎንዲስም ስራዋን ጨርሳ ልብሷን ቀይራ ነጠላዋን ለብሳ ለራሄል ደውራላት እያወራቻት ሄደች። ከቤቷ ወጥታም ትንሽ እንደሄደች ራሄልን አገኘቻትና መንገድ ጀመሩ። ራሄልም
ይሄን ያህል ከየት ነው የምትመጪው? ወጣው ካልሽ ስንት ሰዓት ነው? አሁን የደረሽው ስንት ሰዓት ነው? ሴሎንዲስም የምር ምንም አልሰራውም እኮ ከተደዋወልን በኋላ ያስኩትን ጨረስኩ ለብሼ ወጣው። ቆየኋ እኔ ከቆምኩኝ ታዲያ ነው ወይስ ቸኩዬ ነው? ሴሎንዲስም ይሆናላ እንግዲህ። እኔ ምልሽ ዳኒ ግን አለ? አይቼዋላ አለ። ያው በስልክ ነው። ሰሞኑን ገና ማታ ነው የምንገናኘው። ያው ደብረ ዘይት ነበርኩኝ አላልኩሽም? ገና አሁን ማታ ነው የምንገናኘው እንጂ እንደዋወላለን በስልክ። አይ ሰፈር ውስጥ አይቼው አላቅም፣ ለዛ ነው። በእርግጥ ስራ በስቷል እያለኝ ነበረ። በዛ ላይ ክላስ ይሆናል። ባይሆንም ራሱ በምን ሰዓት ትገናኛላችሁ? አንቺም ራሱ መቼ ቤት ትውያለሽ? አንቺም ክላስ፣ እሱም ስራ፣ ክላስ። ይሄ ፈተና ካላለፈ ምንም ሰላም አላገኝም። እኔማ በእናትሽ ሪቾ፣ ወይኔ ከቀጣይ አመት ጀምሮ ለካ ግቢ ነሽ። ሴሎንዲስም አዎ ያው ሞስት ፕሮባብሊ እዚህ ካልደረሰኝ። ይህንን እየተባባሉም ቤተ ክርስቲያን ደረሱ። ተሳልመው ወደ ውስጥ ገብተውም የራሳቸውን ጸሎት ማድረግ ጀመሩ። ጸሎታቸውን ጨርሰውም ቁጭ ብለው ሳሉ ሀብቴ ከጓደኞቹ ጋር ወደ ቤተ ክርስቲያን ሲገቡ ራሄል ተመለከተቻቸው። ራሄልም ሴሎ 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 እና ሀብቴ አለቻት። ሴሎንዲስም ደንገጥ ብላ አቀልጃ ብላ ዞር ብላ ስታያቸው እውነትም እነሱ ናቸው። እና ሀብቴም እነሱ በተቀመጡበት አቅጣጫ ስለነበር እየመጡ የነበረው ፊት ለፊት ተያዩ። አጠገባቸውም ደርስ ኧረ የጠፋ ሰው አንቺ ያለሽ ግን ለመሆኑ አላት ራሄልን። አለ ይመስገን። እንዴት ነው ሀብቴ? ደህና ናችሁ? ሀብቴም አለን ይመስገን። ሰላም ሴሎ፣ ቆያችሁ ከመጣችሁ? አዎ ቆየን፣ ልንወጣ ነው። በር ላይ ጠብቁና ተሳልመን አብረን እንሄዳለን አለች ራሄል። ግን ፍጠኑ፣ ትንሽ ቸኩለናል። እሺ ሀብቴ። ሀብቴም እሺ መጣን፣ ጸሎት አድርገን መመለስ ነው። እና ሀብቴ ከሄዱ በኋላም ሴሎንዲስ ዞር ብላ ወደ ራሄል አንቺ ግን ምን እየሆንሽ ነው? ያምሻል እንዴ? ወይኔ ምን ማለት ነበረብኝ ታዲያ ሴሎ። ተሳልመን ነው የምንመጣው እያለ መቼም በዛ ቅጽበት እንሄዳለን አልለውም። ቢሆንስ ታዲያ የሆነ ቦታ ጎራ እንደምንል መንገራችም ነበር። ያለውን ታውቂያለሽ መቼም አይደለ? ነይ ውጭሽ አሁን። ተያይዘውም ወጡ። ከግቢው ወጥተውም ቀስ እያሉ እየሄዱ ሳለ እና ሀብቴ ከኋላቸው መጥተው እያወሩ መንገዳቸውን ቀጠሉ። ትንሽ እንደሄዱም ሴሎንዲስ መገንጠያዋ ጋር ስትደርስ ተሰናበተቻቸው። እንሸኝሽ እንዴ ሴሎ አለ ሀብታሙ። አይ አያስፈልግም፣ ደርሻለሁ፣ እኔ ራሴ ሄዳለሁ። ሰላም ደሩ። ቻው። ቻው ሪች። እሺ እናቴ ሰላም፣ ቻው። ተሰነባብተው ተለያዩ። በሌላኛውም ቀን ሴሎንዲስ ከቤተሰቦቿ ጋር ቤት ተሰባስበው ቡና እያፈላቸው እየተጨዋወቱ በመሃል ስልኳ ጠራ። አነሳችው። ጓደኛዋ ራሄል ነበረች። ሄሎ ወይ ሪች፣ አለሽ? አለሁልሽ ሴሎ። አለን ይመስገን። ምንድን ነው ድምፅሽ? አይ ምንም አይ ፈልጌሽ ነበር። እቤት ውስጥ መዝሙር ተከፍቶ ስለነበረም ሴሎንዲስ ስልኳን ይዛ ወደ በረንዳው ወጣች። ምንድን ነው? ምን ሆነሽ ነው ሪች? ምንም አልሆንኩም አልኩሽ እኮ ሴሎ። ምንም አልሆንኩም አትበይኝ እያለቀሽ ሪች። ላወራሽ ስለፈለግኩኝ ነው። ኦኬ የት ሆነሽ ነው? እሺ የት ነው ያለሽው? ውጭ ነኝ ሴሎ። የት ነው ያለሽው? ያለሽበትን በትክክል ለምን አትነግሪኝም ሪች? ለምን ታስጨንቅኛለሽ? ሰፈር እና የሚሱ ጋር ነኝ። ኦኬ እሺ እዛው ጠብቂኝ፣ አሁን ሆኖ እመጣለሁ ብላ ወደ ቤት ገብታ ጃኬቷን ይዛ ወጣች። ክፍል 2 ይቀጥላል።